ክርስቲያኖ ጁኒየር የሮናልዶ ልጅ እናቱ ማናት? የሮናልዶ የፍቅር ታሪክ ሲነሳ ብዙ ሰው ግራ የሚያጋባ አንድ ጥያቄ ይነሳል። እሱም ከጆርጂና ከመገናኘቱ በፊት ሮናልዶ የሶስት ልጆች አባት ነበር። ታዲያ እነዚህ ልጆች ከማን ወለዳቸው? ሰላም ጤና ይስጥልኝ የኬቢ ግሎባል ኢንፎ ቤተሰቦች፣ ይህንን መረጃ በዚህ ቻናል በዝርዝር ታደምጡታላችሁ። የክርስቲያን ሮናልዶ ታላቅ ልጅ ሮናልዶ ጁኒየር በ2010 ተወለደ። በወቅቱ ሮናልዶ ከኢሪና ሻይክ ጋር ፍቅር ቢጀምርም የልጁ እናት ግን ኢሪና አልነበረችም። ሮናልዶ የእናትየውን ማንነት በሚስጥር ያዘው። ልጁን ግን ሙሉ በሙሉ እሱ ብቻ እንደሚያሳድገው ተስማምተዋል። እስከ ዛሬ ድረስ የክርስቲያኖ ጁኒየር እናት ማን እንደሆነች ዓለም አያውቅም። ታሪኩ በዚያ አያበቃም። በ2017 ሮናልዶ ከጆርጂና ጋር ግንኙነት በጀመረበት ሰሞን ኢቫና ማቲዮ የተባሉ መንታ ልጆችን አገኘ። እነዚህን ልጆች ቢሆን በኪራይ ማህፀን አማካኝነት በአሜሪካ የተወለዱ ሲሆን እናታቸው ማን እንደሆነች አልተገለጸም። ጆርጂና ግን እነዚህ ማንነታቸው የማይታወቁ እናቶች ያላቸውን ሶስት ልጆች እንደ ራሷ ልጆች አድርጋ በፍቅር ተቀብላ ማሳደጓ ለሮናልዶ ትልቅ ትርጉም ነበረው። በአሁኑ ወቅት ጆርጂና እናት ለሌላቸው ለእነዚህ ልጆች እውነተኛ እናት ሆና ተገኝታለች።